እኔ ዛሬ አግኝቻለሁ። ዛሬ ወላሂ አልተውህም። እፎይ የትም ብትሄድም አታመልጠኝም። ዛሬ ቆይ ተረጋጋ። ገና ስንጀምር ዛሬ ብዙ ነገሮችን በታች ከማውራታችን በፊት አምላክህና ዲፌንዳ አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ና ድፍረት ካለህ እኔ ጋር ዋላ መጀመሪያ። ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ መጀመሪያ። ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ህፃናት ጋብቻ ተጋቡ አልተጋቡ ድነት ሊሆን አልችልም። ህፃናት ተጋቡ አልተጋቡ ለኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳይሃለሁ። መጀመሪያ ግን ወገናችን ዲያቆን አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። አምላክህን አላወራም፣ ስለ አምላክ አልወያይም። እኔ ግን ከወገን በታች ነው የሚፈልገው እያለ ያለው። ኦኬ ያ ጀማ እንግዲህ ለዚህ ሰውዬ እድል ሰጠሁት። እድሉ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ናቸው። ስብዕናቸው ምን አይነት ነው? እንዲሁም ደግሞ እዚህ መጽሐፍ ውስጥ ያለው ኢየሱስ ትክክለኛ ነው? አምላኩን በደንብ አዳምጥ። አምላክህን አስረዳ። አምላክህን እፎይ አንተ ዲያቆን የምታመልከውን አምላክ ና አስተምር፣ መጽሐፍ ላይ ያለውን ኢየሱስን ና መልስ ሲባል አይ መጀመሪያ የማወራው ስለ ህፃናት ጋብቻ ነው። የምሬን ነው። መጀመሪያ እኮ አምላክህን ማሳየት አለብህ። በቀራችን የምታመልከው አምላክ ትክክለኛ አይደለም ወገናችን። የምታመልከው አምላክ ትክክለኛ ሰው ነው። ያ ሰውዬ ትክክለኛ ሰው አይደለም። በመጽሐፍ ቅዱስ ውስጥ ያለው ያ ሰውዬ መጽሐፍ ቅዱስ ውስጥ ያለው ትክክለኛ አይደለም። ስለዚህ ወገናችን ምንም መፍራት የለብህም። በአምላክህ ማፈር የለብህም። በአምላክህ ሳታርፍ እዚህ መጽሐፍ ላይ ያለውን ኢየሱስን እዚህ መጽሐፍ ይታያችኋል። እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ፣ እሱን ላሳይ። እሱን ከተመለከትን በኋላ የህፃናት ጋብቻ አልኮል ላይ እናወራለን። የፈራኸው አንተ ነህ። ገና ስንጀምር ፈርተሃል። ግን ወላሂ አልተውህም። ዛሬ ተይዘሃል። አታመልጥም። አሁን ወገናችን አልጨረስኩም። ቆሻሻ መጽሐፍ ውስጥ አልጨረስኩም። አልጨረስኩም። ወደ አያችሁ አይደል? ይሄ ነው እንግዲህ ዲያቆናችሁ ይሄ ነው። በደንብ እዩት። ይሄ ነው ዲያቆን። ዛሬ ልጨርስ ወገናችን። እኔ አላቋረጥኩም። እያቋረጥን ያለው ማፍራት የለብህም። አውርቼ አልጨረስኩም። ጨርስ ታወራለህ። መረበሽ የለብህም። አያችሁ ይሄ ነው ዲያቆናችሁ። ይሄ ነው ዲያቆናችሁ። አምላኩን ሊያስረዳ የማይችል መጀመሪያ ሀሳብ ተናግሬ አልጨረስኩም። ልናገር አቋርጦኛል። አያችሁ አይደል? ይሄ ነው በደንብ እፎይ ማለት በደንብ ይወጣ ገና ውይይት ሰዓት ጨርስ መጀመሪያ እነሱ ኢየሱስ ይመጣል ይላሉ። አንተ ደግሞ ከነብዩ መሐመድ ውጭ ሄዳችሁ የእኛን ሃይማኖት ስለምትቃረኑ ሰው ደግሞ እውነታውን እንዲረዳ ነው። እኛ ስለሰጠኸኝ በጣም አመሰግናለሁ። እሺ ሊቀ ፍቅሬ ወደ አንተ እመጣለሁ። እሺ ጠብቀኝ። አንተም ተራለህ፣ በተራህ አወራሃለሁ። መጀመሪያ ከላይ ያለውን ዲያቆን ልጨርሰው። ወገናችን እፎይ ልንገርህ ወላሂ አታመልጥም ዛሬ